ፍቅር ሴራዋ ሁሉ ተጋለጠባት። እናቷ መጣች። እንግዲህ የፍቅር እናት ሊዲያን ጠይቃት አንቺ ውጪ ብላለች፣ እናቴ ውጪ ብላለች ብላ ነው ያስወጣቻት። ፍቅር ናት እንደዚህ ብላ ያስወጣች ብላ ለፍቅር እናት ሊዲያ ነግራት፣ የፍቅር እናት ደግሞ እንግዲህ እኔ እንደዚህ ብያለሁ ብላ ዴቭንና ባርኮትን ደግሞ አደይን ፈልጋችሁ አምጡልኝ ብላ አለቻቸው። ፍቅር ደግሞ እሷ ሁለተኛ እዚህ ቤት ተመጣች፣ እኔ አባቴ ጋር ሄዳለሁ ብላ እያለች ነው። እንዲሁም ቤዛን ደግሞ ባርኮት ያው ፍቅረኛው መሆን አታውቅም እናቱ ማለት ነው። እንግዲህ ምንድን ነው የሰሩት? ፍቅር የቤት ሰራተኛችን ብላ ነው ያስታወቀቻት ማለት ነው። ባርኮት ደግሞ ምንም ማድረግ ስለማይችል በፍቅር ስምምነት ተስማምቶ ቤዛ እንግዲህ የቤት ሰራተኛ ሆና ተቀምጣለች ማለት ነው። ወዳ ሳይሆን በግዷ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ከሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ይብዛ። ሰራተኛይቱ አደይ ድራማ እንደቀጠለ ነው። ወደ ገጠር ገብተዋል። እንግዲህ በጣም ደስ ይላል ድባቡ። ከትልልቅ ሰዎች ጋር ሲሆን ድራማ በጣም ነው ውብ የሚሆነው ማለት ነው። አብሶ ገጠራማ ቦታ ሁሉ ነገር ደስ ይላል። እንግዲህ የፍቅር እናት መታለች። ፍቅር እንግዲህ አደይን ያባረረቻት እናቷ ጋር እየደወለች ፍቅር እንግዲህ በውሸት ያልተሰራውን ተሰርቷል እያለች እናቷና አደይ እንዲጣሉ እያደረገች ወይም ደግሞ ፍቅር እናቷ አደይን እንድትጠላት እያደረገች ነበር ነገር እያዟዟረች ስታወራ የኖረችው ማለት ነው። እንግዲህ እነ ቤት ምንድን ነው ያለቻችሁ? እነ ባርኮት እናቴ ትውጣ ብላለች ብላ ነው እንግዲህ ያስወጣቻት ማለት ነው አደይን። አሁን ላይ ግን እናቷ መታ ሊዲያን ስትጠይቃት አደይ ለምንድን ሄደችው ብላ ስትል አደይ እንግዲህ እንዴት እንደሄደች እየነገረቻት ነው። ፍቅር መጀመሪያ አደይ ቆየች ተወጣች ብለምናት እምቢ አለች እያለች ነበር የተናገረችው ማለት ነው። ነገር ግን ሊዲያ ለፍቅር እናት ይቺ ፍቅር ናት አንቺ ውጭ ብላለች ብላ አንቺ ያልሽ መስሏት ነው አደይ እየወጣችው በጣም ነው የምታሰቃያ ብላ ስነግራት በጣም ነበር የተቆጣችው። ከዚያ በኋላ እንግዲህ ፍቅርን እናቷ አንቺ ጋር አልጨረስንም ብዙ ነገር አለ ለካ ስትጫዋችብኝ ነው የኖርሽው ብላ ተቆጣታለች። ባርኮትና ዴቭን ደግሞ አደይን ፈልጋችሁ አምጡልኝ አባቷ ሳይደርስባት ታሪኳን እያወክ እንዴት ተለቃታለህ ባርኮት ብላ ባርኮትን ቢያለች ነበር። እሱ ደግሞ ስራ ቦታ ነበር ማለት ነው። እንግዲህ ቤዛ መጣች። እዚህ መሀል ቤዛ ስትመጣ እንግዲህ አዲስ ሰራተኛ ብላ ነው ፍቅር እናቷ ጋር ያስታወቀች ማለት ነው። እኔ ሰራተኛ እያለች ነገር ግን ባርኮት እንግዲህ ምን እንደሚል ስለሚጨንቀው ወደ ጓዳ ይዞ ገብቶ በፍቅር ስምምነት ታስማማ ወዱ ሰን በግዱ ማለት ነው። እኔ እናንቺ አላገባውሽ ወይም አላጨውሽ ስለዚህ ምንድን ይባላል አንቺም ጥሩ አይደለም እና አሁን እዚህ ቤት ተታወቀ ለእናቴ ምን ብዬ ላስተዋወቅሽ ስለዚህ ሰራተኛ ፍቅር እንዳለችው ቆይና እናመቻቸል ነገሩን አላት ማለት ነው። ወደ ስም በግዷ እንግዲህ ቤዛም ተስማማች ማለት ነው በሰራተኛ መሆኑ። ያው እንግዲህ ነገራቶቹ በጣም ቢደብሯትም ቤዛ እንግዲህ ፍቅር አሁን ላይ አሸንፋታለች በዚህ ማለት ነው። ዴቭም ደግሞ እንግዲህ ያዙ ልቀቁ እያለ ነው። ያለ አደይ መኖር አልችልም እያለ ነው ማለት ነው። ዳይመንድና ንጉስ ደግሞ ያው ጣፉትን ይዘውኝ ይሄዳል፣ ዳይመንድ ይዞኝ ይሄዳል፣ ገጠር እገባለሁ እያለ እየፈለገው ነበር። ዳይመንድ ያው ጠፍቶታል ማለት ነው። ዴቭ በጣም ተጎድቷል። በቃ እሷን ማግኘት አለብኝ ነው እንግዲህ። አደይ ደግሞ ገጠር ገብታ ከእናትና ከቷ ጋር ከወንድሞቿ ጋር እየኖረች ነው። ነገር ግን የሚያገባ ሰውዬ እና ደግሞ አባቷ እንግዲህ ወደ አዲስ አበባ መጥቶ አልተመለሰም። ለሱ ስልክ ደውለው ለአባቷ ነግረውታል ማለት ነው። አደይ እንደመጣች ሄዶ እንግዲህ አባቷ እንዲይዛት ማለት ነው። ነገር ግን ደግሞ ወንድሟ ያው አሸናፊ እንግዲህ ደግሞ እያጣራ
ይገኛል ማለት ነው እንዲያትያዝ። እናቷም ደግሞ ወደ አረብ ሀገር ሄዳለሁኝ ታተስማማሽ ስትላት አረብ ሀገር አትሄጅም እዙ ሀገርሽ ላይ ሆነሽ እያለቻት ነበር ማለት ነው። እሷም እንግዲህ አደይ አሁን ላይ በጣም ተጨንቃለች። ባርኮትም ለመሄድ ወስኗል ማለት ነው። ነገር ግን ከዚህ ደግሞ መራቅ አለብሽ አባትሽ መጥቶ እንዳይዝሽ መራቅ አለብሽ እያለቻት ነበር የአደይ እናት ማለት ነው። እንግዲህ ስልክ ያው ደውሎ አባቷ አደይን ይዞ እንዲጠብቀው አሸናፊን ነግሮታል። አሸናፊ እንግዲህ ያሸሻት ይመስለኛል። ያው ይህን ነገር ሲነግራት ለአደይ አባቷ ሳይደርስባት ያው መሸሽ አለባት። ዴፍ ተዚህ ሄዱ የደርስላት ይሆን አደይ አባቷ ይዛት ይሆን? በጣም ከባድ ነው። ፍቅር እንግዲህ በጣም ብዙ ጊዜ አደይን በድላታለች። ነገር ግን አሁን አደይ ወደዚህ ከተመለሰች እኔ አባቴ ጋር እሄዳለሁ እያለች ነው ፍቅር ማለት ነው። እናቷም ደግሞ አንድ ቀን ጠይቆሽ የሚያውቃበት አባት አትበይ እያለኝ አሁን ላይ እንግዲህ የፍቅር ሴራ ተጋልጧል ማለት ነው። ኤላም እንግዲህ ከለምለም ጋር ለምለም እንግዲህ ከአደይ ጋር ቢዝነስ ሊጀምሩ ኤላን ብር ብላው ነበር። እሱም ደግሞ ለቤዛ ብር ሰጣታለሁ እያለ ነበር ማለት ነው። እንዲሁም ደግሞ ቤዛን እንግዲህ ባርኮት ነገራቶች እስከምናስተካከል ዝሆን እያላት ነበር። ያን ነገር እስከምታስታክሷም ሰራተኛ ሆናለች። ወዳ በግዳ ሳይሆን ማለት ነው። ለምለምም እንግዲህ ኤላ አደይ ትምጣና ቢዝነሱን ትጀምሪያለሽ ብሏታል ማለት ነው። በጣም ደስ ይላል። ለምለም በጣም ለአደይ ተጨንቃለች ማለት ነው። እንግዲህ አባቷ አደይ እንግዲህ ይደርስባት ይሆን ወላዴ ይደርስላት ይሆን ከዝክ ወይም ደግሞ አሸናፊ ያሸሻት ይሆን ወደ አዲስ አበባ ተመልሳ ከፍቅር እናት ጋር ትመጣ ይሆን ጥያቄ ነው። ቀጣይ እንጠብቃለን። ውድ ቤተሰቦች አደይን መልሳ ከፍቅር እናት ጋር ብትገናኝ በጣም ደስ ይላል። አባቷ እጅ ባትገባ ማለት ነው። እናቷም በጣም ተጨንቃለች። ከዚህ ትሸሻለሽ መሄድ ያለብሽ አባት ሳይመጣ እያሏት ነበር። ዴፍ እንግዲህ አደይን ፍለጋ እሄዳለሁ ገጠር እያለ ነው። ሄዶ ያመጣት ይሆን ወላ እሷ ራሷ ትመጣለች? ሊዱም እንግዲህ የአደይን ጉድለት ከሄደ በኋላ አየሁት ምግብ እንግዲህ የሚሰራ ጠፍቶ ራብ ልሞት ነው እያለች እንደዚህ እንግዲህ የአደይን ጉድለት መሄድ ወይም የአደይን ጥቅምና ውለታ እየመሰከረች ነው ማለት ነው። አንዳንድ ጊዜ ሰዎች ከኛ ሲርቁ ነው የምናውቀው ማለት ነው። እና ውድ ሰዎች ሰብስክራይብ እያደረጋችሁ ቤተሰቡ ነው